በቅድሚያ በላይነሽን አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ሳምንታዊ ሀገራችን እንደሰነበተ ዝግጅታችን አሁን ጀምሯል። እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁ የምቆየው ጥላሁን መልኬ ነኝ። 120 ክነሴት አባላት ከፋሲካ ረፍት በኋላ ወደ ስራ ገበታቸው ተመልሰዋል። የ2013 ዓ.ም ባጀትም እየጠበቃቸው ነው። ውይይት አለን። በወጣትነት እድሜ በኢትዮጵያ ሳይሆን በእስራኤል ቄስ ለመሆን ጥረት ማድረግ ቀላል አይደለም። እንዴትና ለምን? በማዕከላዊና ሰፋ ያለ ዘገባችን መልስ ለመስጠት እንሞክራለን። ከመጪው ሳምንት ማዕከላዊና ሰፋ ያለ ዘገባም በከፊል ይኖረናል። እንደተለመደው በያዝነው ሳምንት መጨረሻና የመጪው ሳምንት መጀመሪያ አየር ጸባይ ትንበያ አለን። የ2013 ዓ.ም ባጀት በመርቀቅ ላይ ይገኛል። ከፍተኛ ቅነሳ እንደሚደረግ የወሰኑ ቢሆንም አዲሱ የገንዘብ ሚኒስትር ግብር እንደሚጨመር እየጠቆሙ ነው። የክነሴት አባላት ከእረፍት ተመልሰዋል። ዋናው ስራቸው እስከ ሐምሌ ወር መጨረሻ ድረስ የ2013 ዓ.ም ባጀት ማጽደቅ አለባቸው። ውይይት አለን። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ጥላሁን። የፓርላማ አባላት ከፋሲካ በዓል በኋላ ተመልሰው እንግዲህ ወደ ስራ ገበታቸው ተመልሰዋል። የተመለሱ ደግሞ እንደምናውቀው የመረጣቸውን ህዝብ ማገልገል ነው። በአሁኑ ሰዓት ደግሞ ትልቁ የስራ ድርሻ እንዴት ነው? የ2013 ዓ.ም የሀገሪቱ ባጀት ምደባ ላይ ነው ትልቁ ሽኩቻ ያለው። እንደምንሰማው የገንዘብ ሚኒስትሩ የሚናገሩት አሉ፣ ሌሎች ደግሞ ተቃራኒ ፖለቲካ ፓርቲዎች የሚናገሩት ነገር አለ። ያለው ተጨባጭ ሁኔታ ደግሞ ህዝቡ ትንሽ የተነጋገረ መስሎ ይታየኛል። እስኪ ጠር ባለ መልኩ በወቅታዊ ዜና ክፍለ ጊዜያችን ላይ በመጠኑ በጥቂቱ ለመጠቆም የሞከርን ይመስለኛል። ያም ሆነ በአሁኑ ወቅት እንደሚባለው ከሆነ ከ28 ከ30 ሚሊያርድ ሸቀል በላይ እስራኤል ዕዳ ውስጥ አለችበት። ዕዳ በዕዳ ሆናለች። ያን ዕዳ ለማስተካከል የግዴታ ከመንግስት መስሪያ ቤት በጀት ላይ ቅነሳ መደረግ አለበት። ያን ለማስተካከል የግዴታ ግብር መጣል አለበት። ይህን ለማድረግ አስፈላጊው ዝግጅት እየተደረገ ነው። ስለዚህ ነው አዲሱ ካቢኔ ከተመሰረተ በኋላ እባካችሁን 4 ወር ጊዜ ስጡን፣ አሁኑ ቸኩለን በጀቱን ለክነሴት እንዳናቀርብ የሚል ሀሳብ በካቢኔው የተሰነዘረው። ስለዚህ የፊታችን ጁላይ ወይም ሐምሌ ወር ላይ መጀመሪያ ላይ ይመስለኛል መጀመሪያ ካቢኔው ካጸደቀው በኋላ በደንቡ መሰረት በአገሪቱ ሕግ መሰረት ከዛ በኋላ ለክነሴት ይቀርባል። ክነሴት ውይይት ይደረግበትና አንድ በአንድ አንቀጹ አንድ በአንድ ውይይት ከተደረገበት በኋላ መጨረሻ ላይ በ3 የድምፅ አሰጣጥ ዘዴዎች ውሳኔ ይደረስበታል፣ ማለትም ይጸድቃል። ከዛ በኋላ ተግባር ላይ መዋል ይጀምራል። እንግዲህ በአጠቃላይ ሁኔታ እንግዲህ ያለው ችግር አሁን ከ30 ሚሊያርድ 28 30 ሚሊያርድ እስካሁን ትክክል መናገሩን ያዳግታል በላይ ያለብን ችግር ማለትም ያለብን ዕዳ እንዴት ነው የምንወጣው ነው። ይህን በማስመልከትም እንጥብጣብ የሆኑ ዜናዎች አሁን መሰራጨት ጀምረዋል። የገንዘብ ሚኒስትሩ አንዳንድ ነገሮችን መወርወር ጀምረዋል፣ ሀሳባቸውንም ማቅረብ ጀምረዋል። የመጀመሪያ ውይይታቸውንም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አድርገዋል። በክኔሴትም ተገኝተው ያላቸውን አመለካከትም ሰንዝረዋል። እንደሚባለው ከሆነ ከመንግስት መስሪያ ቤቶች በጀት ላይ ቅነሳ ይደረጋል። በተለይም ከመከላከያው ሚኒስትር ከትራንስፖርት ሚኒስትር ቅነሳ ይደረጋል። ከዛም ከማህበራዊ ጉዳዮች ላይም ቅነሳ ይደረጋል። በተለይም ከቢጧ ህሉሚ ላይ ቅነሳ ይደረጋል። እንዲሁም ከሌሎች መስሪያ ቤቶች ላይ ቅነሳ ይደረጋል። ከዛም አልፎ ተርፎ የተለያዩ ግብሮች ይጣላሉ። ለምሳሌ ሌግዠሪ በሆኑ እቃዎች ላይ በሀብታሞች ላይ ተጨማሪ ግብሮች እንዲከፈሉ ይደረጋል። ከዛም አልፎ ተርፎ ማዕም ለምሳሌ አሁን 17% ነበር ማለት ነው። ከ117 እጅ ነበር አሁን ወደ 18 ያድጋል። ካምፓኒዎች በአመቱ መጨረሻ ላይ ማለት ድርጅቶች ከሚከፍሉት ግብር ላይ እንደዚሁ 1% እጅ ይጣላል። በኤላት ለምሳሌ ማዕም አይከፈልም ነበር። አሁን በኤላት እንደገና ማዕም እንዲከፈል ሀሳብ አለ። እነዚህን በአጠቃላይ ተጠናክረው ዕዳውን ይሸፍናሉ። ከዛ በተረፈ ደግሞ እንግዲህ አዲሱ መንግስት ከሃይማኖት አክራሪዎች ውጭ የተመሰረተ መንግስት ነው። ለመጀመሪያ ጊዜ ከብዙ ዓመት ወዲህ ሃይማኖት አክራሪዎች በመንግስት ውስጥ የሉም። ለእነሱ በተለያዩ መንገዶች የሚደጎመው ወይም የሚለገሰው ገንዘብ አስፈላጊ ባልሆኑበት ሁኔታ እንዳይወጣም እንደዚሁ እርምጃዎች ይወሰዳሉ። ትልቁ ክርክር ያለው እንግዲህ ከዛ ላይ ነው። አለብጋው ፋሲል፣ አሁን የእስራኤል ምጣኔ ሀብት ስናይ ከገቢ ምንጯ እንግዲህ ከዛ አንፃር እንደ ሌሎች የአረብ ሀገሮች እንግዲህ በነዳጅ የታደለች ሀገር አይደለችም። በአብዛኛው የሚገኘው እንግዲህ ከሌላ ቦታ ነው። ያው በንግዱ በቴክኖሎጂው በይበልጥ ደግሞ እዛ ላይ ነው። አሁን ያለውንን ከ32 35 አንዳንዶች እንደውም የሰራተኛው ፓርቲ ሊቀመንበር ከ40 በላይ ነው የሚባል ነገርም አለ። ይህንን ብድር እንዴት ነው ብድር ሳይሆን ዕዳ እንበለው ይሄ እንዴት ነው ሚኑስ እንደሚባል በባንክ ነው ሚኑስ ውስጥ ነው ያለው። ትክክል። ይሄን ገንዘብ አሁን እንዳሉት እንግዲህ ገንዘብ ሚኒስትሩ እንዳልከው ከተለያዩ ቦታዎች እናነሳለን ይላሉ። ያም ሆኖ ይሄ ነገር አሁን በታቀደው የተወሰነ ዓመት ውስጥ መሸፈን ይቻላል? አዎ እንግዲህ እኛ የምንከተለው የገንዘብ ሚኒስትሩን አስተያየት ነው፣ አመለካከት ነው። ወጣቱና አዲሱ የገንዘብ ሚኒስትር የኢሽ አቲድ ፓርቲ ሊቀመንበር ያይር ላፒድ እንዳሉት ከሆነ የእስራኤል ሕዝብ ከ2 ዓመት በኋላ ንጹህ አየር መተንፈስ ይጀምራል ብለዋል። በ2 ዓመት ጊዜ ውስጥ እነዚህን ችግሮች እናቃላለን ብለዋል። ግን እዛ ለመድረስ እነዚህን ነገሮች እንዴት ነው የሚያስተካክሉት? ከዛም አልፎ ተርፎ የዘነጋውት ነገር ቢኖር በህዝባዊ ድርጅቶች በጀት ላይም ቅነሳ ይደረጋል ብለዋል። ምን ማለታቸው ነው? ህዝባዊ ድርጅቶች ማለት
በአጠቃላይ መንግስት ባለቤትም ቢሆን በነዛ ድርጅቶች ራሳቸውን ችሎ የሚንቀሳቀሱ ድርጅቶች ናቸው። ለምሳሌ ያህል ባቡር፣ ለምሳሌ ያህል ወደቦች፣ ለምሳሌ ያህል አየር መንገዶች፣ እነዚህ ህዝባዊ ድርጅቶች ናቸው። እዛ ላይ አሁን በጀት ቅነሳ እናደርጋለን ማለት ከሂስታድሩት ጋር ትልቅ ጦርነት መክፈት ማለት ነው። ሰጠቻ መጣ ግን አሁን እንፋጠጣለን ብለው ተነስተዋል። እዛ የሚከፈሉት ደሞዞች ብዙዎች ናቸው። የሚከፈሉት በጣም ብዙ ደሞዞች ናቸው። ለተራ ሰራተኛ እንኳን ሳይቀር በነዛ ቦታዎች የሚከፈሉት ደሞዞች ነው። ሞኖፖሎች ናቸው እነዛ ቦታዎች እና በተቻለ መጠን ሪፎርም ለማድረግ ለምሳሌ በስልክ እንደተደረገው ሪፎርም፣ በቴሌቪዥን እንደሚደረገው ሪፎርም ለማድረግ ከፍተኛ ጥረት እናደርጋለን ብሎ ይህ ማድረግ እንግዲህ ያው ጦርነት መክፈት ማለት ነው። በቅርቡ ባለፈው ሳምንት መሰለኝ እንግዲህ አየር መንገድ ላይ ትኩረት እናደርግና እንግዲህ በጣም ኃይለኛ ፉክክር ነበር አለ ህጉ ያልፋል አልፍ የሚባል ነገር ነበር። ያ ማለት እንዴት ነው እንዳልከው ይህንን ሞኖፖል ነው ጭራሽ ያንን ነገር መበተን ይፈልጋሉ። ጥላው እንደውም ይገርምሃል አየር መንገድ ቀላል ነው በአሁኑ ወቅት። ኤላል ብዙ አሁን ለግል ተሽጧል። ገባ እዛ 3 ተፎካካሪዎች አሉ በአየር መንገዱ። ኤላል አለ፣ አርኪ አለ፣ እስራኤል አለ። ባንጸሩ እዛ ላይ ችግር የተፈጠረው እንዴት መሰለ የውጭ ሀገር አየር መንገዶችን አለምንም ገደብ ወደ እስራኤል መብረርና ከእስራኤል ደግሞ ወደ ውጭ ሀገሮች መብረር የሚችሉት ነገር በመክፈቱና ለኮምፒቲሽን ለፉክክር በካፒታሊስት ህብረተሰብ ውስጥ ባለው ሁኔታ ላይ እርምጃ እንዲኖር በማድረጋቸው ነው። እና እነዚህ ኤላል አርኪያና እስራኤል የተነስተው ምንድን ያሉት እንደዚህ አይነት መንገድ ከከፈታቸው አንዱና ዋነኛው ምክንያት እዚህ ውድድር ውስጥ በሚገባ እንዳንገባና የትኬት ዋጋ እንዳንቀንስ የሚያደርግብን ለመከላከያ ጉዳዮች ለጸጥታ ጥበቃ የምናወጣው ወጪ ነው። ለጠየቀ ፈለኩት ብሱ ላይ ነው ፋሲል። ያ ማለት ካሁን በፊት እንግዲህ የሀገሪቱ መንግስት ይከፍሉ የነበረው 78 ወይም እስከ 80% የነበረውን ይህን የደህንነት ወጪ በአሁኑ ሰዓት ሙሉ በሙሉ 97-98% ተጣግቷልኝ። ያ ማለት አሁን እንዴት መሻሻሉ የት ላይ ነው ታዲያ? አሁንም ከፍተኛ ወጪ ሊያወጣ ነው የሀገሪቱ መንግስት። ሲመጣጠን ይህን ያህል ወጪም ቢያወጣ ቢጨምር 20 ሚሊዮን 30 ሚሊዮን ሲመጣጠን የግዴታ እነዛ ካምፓኒዎች ወይም ድርጅቶች ዋጋ ከቀነሱ ህብረተሰቡ ተደሰተ ማለት ነው። ፉክክር ውስጥ ከገቡ የእስራኤል መንግስት የሚያው የረጅም ጊዜውን እቅዱን ነው። ስለዚህ አሁን ለምሳሌ እንበል ለንደን በአሁኑ ወቅት $500 ቢያወጣ አሁን ሌሎች አየር መንገዶች ፉክክር በሚገቡበት ጊዜ $300 ያወጣል። ስለዚህ ኤላልና ሌሎች አየር መንገዶችም አማራጭ ስለሌላቸው ይህን እርምጃ ይወስዳሉ ማለት ነው። አሁን በዚህ አየር መንገድ ውስጥ አሁን ብዛት ወደ እንግዲህ 10,000 ቋሚ 7,000 ደግሞ በዚህና በዚህ ወደ 17,000 የሚሆኑ ሰራተኞች አሉ። እንበል ሳይሳካ ቀረና ፉክክር ነው እንግዲህ በአሁኑ ሰዓት ፉክክር ሆነና ከሰረን በዚህ አየር መንገድ ዙሮ የሀገሪቱ ዕዳ ሊሆን አይችልም። ካላዋጣው ሊበተን ነው ሰራተኞቹ ሊባረሩ እሱ ያለ ነገር ነው። ያስቡበታል ወይ ነው? ያስቡበታል። እንግዲህ ላይ ስራ መስኮች መፈለግ ነው እንግዲህ ያለ ነገር ነው። አገራችን ያለችበት ሁኔታ ማለት ነው። እስራኤል የምትመራው በነፃ ገበያ ነው። በነፃ ገበያ ፉክክር መኖር አለበት። እርግጥ ለእስራኤል ብሔራዊ አየር መንገድ ያስፈልጋታል። ብሔራዊ መንግስት ካስፈለገ ድረስ በተቻለ መጠን ያንን ካምፓኒ ለመጠበቅ ጥረት ይደርጋል። በቀላሉ እንዲዘጋ መንግስት መንገድ አይከፍትም። ያም ሆነ መቀነስ ያለባቸው ሰራተኞች መቀነስ ይኖርባቸዋል። የደሞዝ ቅነሳም ይኖራል። ይሄ ነው አሁን ከፍተኛው ጠቡ። እነሱ ስራ ማቆም አድማ ሲያደርጉ ደሞዛቸውን ለመቀነስም አይፈልጉም። ስለዚህ ይሄ ነገር ከተስተካከለ ሰራተኞቹ ላይ ቀነሱበት የሚችሉበት ሁኔታ ይፈጠራል። ሌላው ፋሲል የመንገድና ትራንስፖርት ሚኒስትር እንግዲህ እስራኤል ቃል እሳቸውም ደግሞ አሁን ሌላ ይህን ካሳለፉ በኋላ ደስተኛ ናቸው። አሁን ደግሞ ሌላ የጀመሩት ነገር አለ። የመኪና ወደዚህ የሚገቡት እንግዲህ የመኪና አምራች ኩምፓኒያዎች ደግሞ የሚያስመጡት ማለት ነው ወደዚህ ሀገር የተወሰኑ ናቸው፣ ቁጥር ናቸው። እነሱ ብላዲዩት ሚሉት አለ። እነሱ ውጭ ሌላ ሰው መምጣት አይችልም። አሁን ነገርም ሞኖፖል ማፍረስ ይፈልጋሉ። አሁንም ጨረታ እንዲሆን ማለት ነው። ያ ማለት እንዴት ነው እንግዲህ አንድ መኪና ለመግዛት አንድ ግለሰብ እስከ 20% እጅ የቀነሰውን ይሆናል። ይሄ ነገር ተግባር ላይ ሊውል ነው። ይሄም ቀላል ነው፣ ብዙ አይደለም ነው። በዚህም ሊቀላቀሉ ይችላል። ከ20% ከመቶ መቀነስ ቢችሉበት ለሁሉም መብት ከተሰጠ 1 እና 2 3 አንተ እንዳልከው ወይም 4 ኩባንያዎች ራሳቸውን ቢላዲዩት ይዘው ኤክስክሉሲቭ ሆነው ፍራንቻይዝ ሆነው ሌሎች ድርጅቶች ጋር የመስራት መብታቸው ከተነፈገና ሁሉም መፎካከር ከቻለ ሊቀንስ ይችላል። ይሄም አያሳስብም። አሁን ደግም የምናገረው ነገር ትልቁ አሳሳቢ የሚሆነው ወደቦችን በማስመልከት የሚደረገው ወደቦችን ሲሰራ ኸብራት ኸሽማል የእስራኤል ኤሌክትሪክ ኩባንያ ብቸኛ ነው፣ ሞኖፖል ነው። ውሃ ሞኖፖል ነው። እነዚህ ሁኔታዎች በሙሉ መቀነስ ለመለወጥ ነው የሚፈልጉት። ሌላው በአሁኑ ሰዓት እንዴት ነው የተቀናቃኝ ፖለቲካ ፓርቲዎች አሉ። እነሱ የሚሉት አሁን ያው ያለው አልተቀየረም። ካሁን በፊት የነበረው የጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ አመለካከት አሁንም እንዳለን የተቀየረ ነገር የለም። ዳው ህብረተሰብ እየተጨቆነ ነው የሚሉትኝ በአሁኑ ሰዓት ለሀብታሙ ላለው እንጂ ለዳው አልተጨነቃችሁም ይላል። ያ ነገር በሌላ በኩል እንደምናየው ደግሞ ለድሃው ከታች ያለው ህብረተሰብ ተጠቃሚ እንዲሆን መንግስት እንግዲህ የሚያደርገውን እንዲያውም ራሱ ጠቅላይ ሚኒስትሩ የተናገሩት ነገርም አለ። የፈለገ ሰላማዊ ሰልፍ ይሁን አንፈራም፣ ከቀዳችን ወደ ኋላ እንልም ይላሉ። በዚህና በዚህ ያለው ነገር እንዴት ነው? ህዝቡ ምንድን ነው የሚረዳው? ህዝቡ አንደኛ ጠቅላይ ሚኒስትሩ የሚከተሉት የነጻ ገበያ ነው። ምን ይባላል መሰለህ? በእንግሊዝኛ ኒዮ ኮንሰርቫቲቭ ይባላል። በአሜሪካ የገነነ ነው
በቡሽ ጊዜ የነበሩ ባለስልጣኖች የሚከተሉት አመራር ነው። የአየር ላፒድም ይህን አመራር ነው የሚከተሉት። በአንጻሩ ሼሊ አክሞቪች የሰራተኛው ፓርቲ ሊቀመንበር ሶሻሊዝምን ነው የሚከተሉት። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአየር ላፒድ ሶሻሊዝም ውጤት አላስገኘም፣ ሶሻሊዝም ኪሳራ አምጥቷል፣ እነሆ አውሮፓን አትመለከቱም ወይ? የማህበራዊ ጉዳዮችን በማስመልከት የሚደረጉ እንክብካቤዎች ኢኮኖሚውን አዘቅት ውስጥ አይደለም ወይ የከተቱት? ስለዚህ ያለን አማራጭ ጭቁኑን ህዝብ ለመደገፍ የግዴታ ትንሽ ከሀብታሙ ላይ ቀለል ማድረግ አለብን። ስራ ገበታዎች የሚፈጥረው ሀብታሙ ክፍል ነው እንጂ ጭቁኑ ህዝብ አይደለም። ከዛ አልፎ ተርፎ ደግሞ በማህበራዊ ጉዳዮች የሚወጡት ወጪዎች ደግሞ መቀነስ አለባቸው። ለምሳሌ ከፍተኛ አከራካሪ የሆነው ጉዳይ የቢትዋክ ሎሚ ጉዳይ ነው። ቅጽበት ኤላዲም እንዴት ነው? ብዙ ልጅ ያለው 5-6 ልጅ ያለው ብዙ ነው የሚጠቀሙ እንበል። የመጀመሪያ ልጅ ያለው ሁለተኛ ልጅ ያለው እስከ 175 ሸቄል ነው በአሁኑ ወቅት የሚያገኘው አይደል? ከዛ በኋላ ግን እያደገ ነው የሚሄደው። አምስተኛ ልጅ ላይ ብቻ ነው ወደ መጀመሪያው ቁጥር የሚገባው። ስለዚህ አንድ ሰው ስራ ሳይሰራ 3000-4000 ሸቄል ቤት ቁጥር እዛ ላይ ያገኛሉ። በይበልጥ ደግሞ የሃይማኖት ተከታይ ቤተሰቦች እንግዲህ እነሱ ይሄ ነገር ሊሆን አይችልም። ይህን ከማድረግ ይልቅ ቁጭ ከማለት ይልቅ በተለይ ሃይማኖተኞች እና አረቦች አካባቢ ይህን ነገር ከማድረግ ይልቅ ለምን የስራ ገበታ ላይ ወጥተው አይሰሩ? ስለዚህ በተቻለ መጠን ሙያ የሚማሩበትን መንገድ እንፈልግላቸዋለን። በተቻለ መጠን ውትድርና የሚሄዱበትን እንፈልጋለን። ወደ ስራ ገበታ ላይ ከወጡ ለቤታቸው ብር ይዘው መመለስ ይችላሉ። ለቤታቸው ብር ይዘው ከተመለሱ የእኛን እጅ የመንግስትን እጅ ከመጠበቅ ይሞክራሉ። የአየር ላፒድ በቀደም ዕለት በክነሴት ያደረጉትን ንግግር ለማዳመጥ ምንድን ያሉት? ልጅ ከወለድን በኋላ ኃላፊነቱ የምናስበው አሁን እናንተ የምታስቡት ሃይማኖት አክራሪዎችን እየተመለከቱ ነው። መንግስት ኃላፊነት አለበት ነው የምትሉት። መንግስት እንዲከፍል ነው ኃላፊነቱ። መጀመሪያ የወላጅ ነው። ልጅ ሲወልድ ወላጅ አስቦ መውለድ አለበት። ኃላፊነቱ መጀመሪያ የመንከባከቡ ጉዳይ የራሱ መሆን አለበት ያሉት። እንዴት ነው ታዲያ መልሶ ነው? አሁን በአሁኑ ሰዓት ፋሲል ትልቁ ፍራቻ እንግዲህ መቼም ብቻ ሀገር ሰላማዊ ሰልፍ ሆነና በአብዛኛው ደግሞ በተደጋጋሚ የተደረገ ነው ካሁን በፊት ማለት ነው። በአሁኑ ሰዓት የሚፈሩት የስታድሩት ሊቀመንበር እንግዲህ ኦፈር ኤኒ እሳቸው ይህን ነገር ጭራሽ ያው ጸጥ ያደርጉታል ይባላል። ምክንያቱም በትክክል መንግስት የነደፈው ነገር እነዚህ ቀደም የጠቀስካቸው ኩባንያዎች አሉ፣ እንደ የባህር ወደቦች አሉ፣ ሌሎችም እነዚህ ሰራተኞች አሉ። እነዚህ በትክክል ጥቅማቸው ከተነካ እኒህ ሰው እንግዲህ ተቃራኒ ሆኖ ሊወጡ ነው። ያን ነገር እንዴት ነው መንግስት ነገሩን ጉዳዩ የሚያረጋጋው? እንዴት ነው ኦፈር ኤኒ ያላቸው ኃይል ምን ያህል ነው ያለ ማድረግ? አንደኛ ኦፈር ኤኒ ኃይል አላቸው፣ የሚያጨቃጭቅ ነገር አለ። መንግስት ደግሞ ጠንካራ መሆን አለበት፣ ድርድር ውስጥ መግባት አለበት። ይሄ አይነት ተመሳሳይ ሁኔታ ለምሳሌ በቅርቡ ከዚህ ዓለም የተሰናበቱት የብሪታንያ ጠቅላይ ሚኒስትር ማርጋሬት ታቸር አጋጥሟቸው ነበር። ብሪታንያ ውስጥ የዛሬ 20 ዓመት 30 ዓመት አካባቢ 25 ዓመት አካባቢ በተለይ የከሰል ማዕድን ሰራተኞች አካባቢ እንደዚህ አይነት ሞኖፖል ነበር። በትንትናቸውን ያወጧቸው እና በኋላ እንግሊዝን ብሪታንያን ኢኮኖሚ ለማስተካከል ችለዋል። አማራጭ የለም፣ ድርድር መደረግ አለበት። ነገር ግን ጠንካራ መንግስት ከሆነና ትብብር ካለ በመንግስት መስሪያ ቤቶች መካከል በሚኒስትሮች መካከል ትብብር ካለ ሰላማዊ ሰልፍ የሚደረግ መንበርከክ ላይችል ይችላል። መንግስት ጠንካራ ሊሆን ይችላል። ኦፈር ኤኒም ደግሞ ሞኝ አይደሉም፣ ገደባቸውን ያውቃሉ። ዝም ብለው ተነስተው አይደለም አንድ እርምጃ ወስዳሉ የሚሉት፣ ገደባቸውን ያውቃሉ። ስለዚህ ልካቸው ስለሚያውቁ ድርድር መግባት ያለባቸውና ኮምፕሮማይስ ወይም መስማማት ያለባቸው ነገሮች ያውቃሉ። ስለዚህ ሆነም ቀረም ምናልባት ሰላማዊ ሰልፍ ሊኖር ይችላል። ምናልባት የስራ መቆሞች ሊፈጠሩ ይችላሉ። ምናልባት ወደቦች ሊዘጉ ይችላሉ። ሆነም ቀረም በመካከሉ ላይ ስምምነት ይደረሳል የሚል ነው ማለት ነው። ሌላው ፋሲል መቼም ያለንበት ቦታ እንደ ያለንበት ሀገር ግን ዲሞክራሲ የሰፈነበት ሀገር ነው። ያው ህዝቡ በድምፁ መርጧል ወካዮችን፣ ተወካዮቹ ደግሞ ለህዝቡ አገልግሎቱን እያየን ነው። ተጀምሯል ስራው። ግን በአሁኑ ሰዓት እነዚህ ሞኖፖል ላይ ያሉት ካምፓኒዎች ማለት ነው እንግዲህ የነሱ ጥቅም ተነካና እነሱ ናቸው ሰላማዊ ሰልፍ እናደርጋለን ብለው የሚሰሙት፣ በአብዛኛው ህብረተሰቡ ግን ድምፁ አይሰማም። ማለት ለምሳሌ አየር መንገዱን ሁኔታ ስናይ ተጠቃሚው ዝሮ ማን ነው? ሰፊው ህዝብ ነው አይደል? እንደ ዋጋው ሲቀንስለት የመኪናን ማስገባት ጉዳይ ካየንም አሁን መግዛት ቢፈልጉ መቀነሱ ተጠቃሚው ህብረተሰብ ነው። እንደዚህ አይነቱ ነገር የፖለቲካ ሽኩቻ አንዱን ሲፎካከሩ ሲነጋገሩና ቅራኔ ሲደርሱ የህዝቡ ድምፅ ጭራሽ በመገናኛ ብዙሃን ነው ማወራ አይሰማም። ለምንድን ነው? ልብ አላልክም? አንዳንድ ጊዜ ይሰማራው። ቴሌቪዥን በምትመለከትበት ጊዜ ሰው አውሮፕላን ማረፊያ ሄዶ አውሮፕላን በረራው ሲሰረዝበት ወይም ነገ ተነገ ወዲያ ሲባል ሲነጫነጭ ተዋለ። ሲነጫነጭ ይሄ የህዝብ ድምፅ መሰማት ማለት ነው። ይሄ ማለት ዛሬ በኤላል በሮ እንደሆነ ከነገ ያኮ ፋሲል እዛ ስለተጉላላ ብቻ እንጂ በትክክል የመገናኛ ሚኒስትሩ ያደረጉት ነገር ደግፈዋለሁ ብለው እየተናገሩ አይደለም። ልክ እንደ ስልኩ ሁኔታ ማለት ነው። ህዝቡ ጥቅሙና ጉዳት አንድ ይሄ ነው። ህዝቡ ጥቅሙና ጉዳቱን የሚያየው ዋጋው ሲቀንስ። አሁን ህዝቡ አላየው ምንም ነገር። ከአንድ ወር በኋላ እንበል ለንደን $500 መሆኑ ቀርቶ $300 መሆኑን ሲያይ ኦሆ ብሎ ህዝቡ ከእንግዲህ ወዲያ የሚነሳው ነገር አመለካከቱን ይቀይራል። ህዝቡ ለምሳሌ ሞሼ ካህሎን ስልክ በማስመልከት ያደረጉት ለውጥ በጣም ነው የሚደግፈው። ተደስቷል።
ስለዚህ በመንግስት በኩል እምነት አለው ማለት ነው። ይህንን ተግባር የአሁኑ መንግስት በተለያዩ መንገዶች ከተግባር ለማዋል እየሞከረ ነው። ሌላው ፋሲል በአብዛኛው ስናይ እንግዲህ የተወሰኑት ባለሀብቶች ማለት ነው እዚህ ሀገር ያሉ ሚሊያርደሮች ያው እነሱ ናቸው ነገሩን ተቆጣጥረውታል ይባላል። የተለያዩ ቦታዎችን ያዙና በትክክል የሀገሪቱን ኢኮኖሚ ያንቀሳቅሱ እነሱ ናቸው ይባላል። የካፒታሊስት ርዕዮተ ዓለም ደግሞ እነዚህን ነው መደገፍ የሚፈልገው። እነሱ ካሉ እነሱ የስራ ቦታ ይፈጥሩና በታች ያለው ይጠቀማል ነው ነገሩ። ስናይ ግን በአሁኑ ሰዓት ሁኔታውን እነዚህ ባለሀብቶች ወደ ውጭ ይሄዳሉ፣ ንብረታቸውን ይዞ ሀገር ጥለው ይሄዳሉ የሚባል ነገር አለ፣ የተጀመረም ነገር አለ። ያነስ ሀገሪቱን ምን ያህል ያሰጋታል? ያሰጋታል። ጥሩ አይደለም ይሄ ነገር። ስለዚህ መንግስት አስፈላጊውን እርምጃ መውሰድ አለበት። መንግስትም እያሰበ ነው። ስለዚህ ህዝቡ ባደረገው ግፊት ምክንያት ለምሳሌ ሰሞኑን አይተሃል አይደል? ኖሂ ዳንክነር የተባሉ በጣም ሀብታም ብዙ ካምፓኒ ያላቸው ከሚሊያርድ ሸቀል በላይ ንብረት ያላቸው እዳ ውስጥ በመግባታቸውና ራሳቸው መቋቋም ስላልቻሉ ከባንክ ሎሚ ተበድረው ከነበረው ብድር ላይ 150 ሚሊዮን ሸቀል በነፃ እንዲለቀቁ ስምምነት ሊደረስ ይቀርብና የተቀረው እንዲመልሱ ሊደረግ ሲላል ህዝቡ ባደረገው ግፊት ምክንያት ይህ ነገር ከተግባር ላይ አልዋለም። ስለዚህ መንግስት ለወደፊቱ እርምጃዎችን ለመውሰድ እየተዘጋጀ እንደሆነ የተለያዩ የዜና ምንጮች እየጠቆሙ ነው። ስለዚህ ያ ነገር እንዳይደገም የተለያዩ እርምጃዎች ወደፊት ይወሰዳሉ። ያ ነገር እንዳይደገም በቀላሉ የመንግስትና የህዝብ ንብረት የሆኑትን ነገሮች ለነዛ ግለሰቦች እንዳይሸጥ የሚደረጉበት መንገድ ወደፊት የተለያዩ ሬጉሌሽኖች ወይም ህጎች እየተደነገጉ ነው እና ለወደፊት ላለፈው አለፈ ወደፊት እንዳይሆን ግን የተለያዩ እንቅስቃሴዎች እየተደረጉ ነው። መፍትሄ ይፈልግለታል የሚል አመለካከት አለ። ወደ መጨረሻችን እየተጣጋን ነው ፋሲል። እንዴት ነው በአብዛኛው እንግዲህ ያው በአውሮፓ ውስጥ ያለውን የምጣኔ ሀብት ስናይ የኢኮኖሚ ቀውስ በጣም የተናጋ ሆኗል። እስካሁን ድረስ አልተረጋጋም። በአሁኑ ሰዓት ቅድም መግቢያ ላይ እንዳልኩት እቺ ሀገር ደግሞ ሌላ የተፈጥሮ ሀብት ኑሯት አይደለም፣ ያው በጭንቅላቷ ነው የምታድረው ማለት ይቻላል። ኃይሏ ሀብቷ ያለው ጭንቅላት ነው በቴክኖሎጂ። ምናልባት ሁኔታው ሳይስተካከል ይቀርና እስራኤልም የዛን የአውሮፓው ዓለም ማለት ነው እጣ ፈንታ ያጋጥማት አይመስለኝም። የእስራኤል ኢኮኖሚ በጥሩ ሁኔታ የአውሮፓ እኮ ያለቀ እኮ ነው፣ የተስተካከለ ነው። ችግር ያለባቸው ግልጽ ሆኖ ታይተዋል። መጨረሻውን ቀርታ የነበረችው ሳይፕረስ ነች። ያው ሰሞኑን ተንጋግታ ተስተካክላለች። ይሄ ሁኔታ እያለፈ ነው የሚመጣው። ቀነሳዎችም የተደረጉ ነው። እነዚህ ሀገሮች እዚህ ደረጃ ላይ የደረሱበት ምክንያት ግልጽ ነው፣ ሁላችንም የምናውቀው ሁኔታ ነው። ሳይኖራቸው ዝም ብለው ወደ መግባታቸው ነው። መንግስት ሳይኖረው ገንዘብ ህዝቡ እንደፈለገው ገንዘቡን እንዲረጭ ከፍለዋል። ያ ሁኔታ ነው ችግር ውስጥ የከታቸው። አሁን ግን እየተረጋጋ የመጣ መስለኛል። የእስራኤል ኢኮኖሚ ያም ሆነ ካለበት ችግር ደረጃ የተነሳ መስሎ ነው የሚታዩ። እነዚህ ሁኔታዎች ለምሳሌ ቅነሳዎች ምናምኖች ከተስተካከሉ፣ የታሰቡት እቅዶች ከተግባር ላይ ከዋሉ፣ የአየር ላፒድ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተስማምተው በአዲሱ መንግስት የሚገቡት ነገሮች ከተግባር ላይ ካዋሉ፣ ሃይማኖት አክራሪዎችና መንግስት ስምምነት ላይ መድረስ ከቻሉ፣ በተቻለ መጠን ስራ መሰራት የሚቻልበት መንገድ ከተፈጠረ ወደፊት ያለ ችግር ይመጣል ብዬ ማላስብ። የመጨረሻ ጥያቄ ፋሲል፣ ከአሁን በፊት የነበሩት የገንዘብ ሚኒስትር ዩቫል ሽታይንስ እንዴት ነው ይህ ነገር የ2 ዓመት ባጀት እንዲመደብ ነበር ትልቁ ጥረታቸው። በአሁኑ ሰዓት ያሉ ጠቅላይ የገንዘብ ሚኒስትር ፍላጎታቸው ያ ነው ከሆነስ ምን ያህል ፍላጎታቸው? 1 ዓመት ነው። አንድ ዓመት ብቻ የ2 ዓመት በጀት ለዚህ ችግር መንስኤ የሆነ የሚል አመለካከት ተፈጥሯል በተለያዩ የምጣኔ ሀብት ባለሙያዎች በኩል። ምክንያቱም ቶሎ ያን በጀት ከጸደቀ በኋላ አዲስ በጀት ለመስጠት ጥረት በሚደረግበት ጊዜ ስህተቶች ይታወቃሉ፣ እዳዎች ይታወቃሉ። 2 ዓመት በነበረበት ጊዜ 2 ዓመት ጊዜ ስለፈጀ መጨረሻ ላይ ምን ያህል እዳ እንደገባን ለማወቅ አዳግቶናል። ስለዚህ ወደ 1 ዓመቱ እንመለሳለን የሚል ነው። አሁን የሚጸድቀው ባጀት የ1 ዓመት ነው። በነገራችን ላይ ከማጠቃላችን በፊት አንድ መጠቆመው ነገር አለ። በያዝነው 2012 ዓ.ም ከመንግስት በተደጎመን እርዳታ ማለትም ከመገናኛ ሚኒስቴር የተለያዩ ፕሮግራሞችን አዳዲስ ፕሮግራሞች ማስተላለፍ መጀመራቸው የሚታወስ ነው። ከኛ በስተቀርም 2 የተለያዩ ድርጅቶችም እንደዚሁ ድጎማ ሰጥቷቸዋል። በዛም ድጎማ የተለያዩ ፕሮግራሞችን አዘጋጅተዋል። እኛ ፕሮግራሞች ከማዘጋጀት ብቻ ሳይሆን ኃላፊነታችን ማለትም የጣቢያው ባለቤት መሆናችን ጣቢያውንም ስለምናስተዳድር ጣቢያው የነዛን የተለያዩ ድርጅቶች ያዘጋጁትን ፕሮግራም ተቀብሎ የማስተላለፍ ግዴታ አለበትም። ስለዚህ እነዛን ፕሮግራሞች ተቀብለን እያስተላለፉ ለምሳሌ ያህል በተለያዩ ተመልካቾቻችን የቀረበልን ጥያቄ ለመሰረት ነው። ለምሳሌ ያህል እሁድ የምናቀርበውና ዓርብ የምንደግመው ሁሉ ሀገር የተባለው ፕሮግራም በእኛ ማለትም የፕሮዳክሽን ካምፓኒውን በእኛ ድርጅት የመገናኛ ድርጅት ሳይሆን የሚሰራው በሌላ ድርጅት ነው። ግን በጣቢያችን መስተላለፍ ስላለው በጣቢያችን እንደምናስተላልፈው ለመጠቆም እወዳለሁ። በእኛ እንደማይዘጋጅ ለማሳወቅ እኛ አይደለንም፣ ከውጭ ተዘጋጅቶ ይመጣል። እኛ ኃላፊነት ማስተላለፉን ብቻ ነው። ትክክል ነው። አመሰግናለሁ። ተሰጠ ማብራሪያ ፋሲል። አመሰግናለሁ ጥላሁን።